በየመንገዱ ሶሻል ሚዲያ ላይ የሚዘገንን ነገር ስታደርግ የነበረ እህታችን ይመለሳሉ ብላችሁ ያላገጣችሁት በሙሉ በጌታ ከብረው ትልቅ ደረጃ ደረሱ። ጌታን ያወቀ የሚመለስበት መንገድ የለም። ባለማወቅ አድርጌዋል። በእውነት ሳላም ጌታ አድርጌያለሁ። ውሸት ምንም አያደርግም። አላወቅኩትም። እኔ እጅ ለእጅ ሲያያዝ ሰው ምን ይመስለኝ ነበረ? በእኔ አስተሳሰብ ዓለማዊ አስተሳሰብ ነው አይነበረኝ። እኔ ሌላ ነገር ነበር የማየው። እኔ ሌላ ነገር ነው። ምክንያቱም በዓለም ያለው ሰው ነኝ። በዓለም ላይ ስትኖር ሴት ልጅ ስታይ የሚታይ ዳሌዋ ነው፣ ወተት ቤቷ ነው፣ መቀመጫዋ ነው ምናምን ነው የሚታይ። በዓለም ስትሆን ከዓለም ስትወጣ የሚታይ ሴት ልጅ ስታመልክ አምልኮ ልዩነቱን አየው። 90 ዳሌ ብትደረድርልኝ ወፍ አይሞቀኝ አይበርድም። በዛ ሰዓት ፈተና ነው። ለምን? ዓለማዊ ስትሆን የሚታይ ነገር ተራ ነገር ነው። በጌታ ስትሆን የሚታይ ነገር ሸራተን ነው። አባቴ ልዩነት አለው። እኔ ዓለማዊ በነበርኩበት ሰዓት ነው ያቺ ልብሷን እንኳን አልረሳውም። ቀይ በቀይ የለበሽው አልረሳውሽ። ቀይ ሊፕስቲክ፣ ቀይ ቦርሳ፣ ቀይ ጫማ አልረሳውሽ። በዓለም ሆኜ ነው እጅሽን አፈፍ አድርጌ ሌላ ነገር ሳስብ ነበር። በጌታ ስትሆን ግን እንደዛ አይነት አስተሳሰቦች ከውስጥ ድራሹ ይጠፋል። ድራሽ አየህ፣ በጌታ ስትሆን ነገሮች ይቀየራሉ። ነገር ይቀይራል። ጌታ ይቀይራል። ሰው አይቀይርህ፣ ምክር አይቀይርህ። እርግጠኛው የምነግርህ ግን እግዚአብሔር ቀያሪ፣ ህይወት የሚቀይረው ታሪክ ቀያሪው የኔ ጌታ ኢየሱስ ክርስቶስ ነው። ኢየሱስ ክርስቶስ ታሪክ ይቀይራል። በጣም ሰላም ላይ ነኝ። ስለዚህ ለካ እኔ ወንድና ሴት በፕሮቴስታንት አብሮ ሲቀመጥ ምን ሊያደርጉ አስበው ነው ላለ ፎከሳቸው ለካ መስቀሉ ላይ ነው ፎከሳቸው። የልብሱን ነገር ዞር ብሎ ትዝ አይላቸው። መስቀሉ ላይ ነው ፎከሳቸው። እኔ አልገባኝም፣ ምክንያቱም በክርስቶስ አልነበርኩም። አወዝና በክርስቶስ ሳትሆን ስቀር ልብሱ ምኑ ይታያል። እያንዳንዱ የሴት ልጅ እንቅስቃሴ፣ ወንድ ልጅ እንቅስቃሴ ምናምን ይታያል። በምን ካልሆንክ? በጌታ ካልሆንክ። በጌታ ስትሆን ለምን ራቁቷን አትመጣም? ትዝ አይልም። በጌታ ስትሆን ነገሮች ይቀየራሉ። ስለዚህ ጌታ ይርዳል። ለሁላችንም በኢየሱስ ክርስቶስ ስትሆን ነገሮች በሙሉ ይቀይራል። ነገሮችን የሚቀይረው ጌታ ኢየሱስ ክርስቶስ ለማን ነው? ስለዚህ እኔ ግራ ይገባኝ ነበር። እንዴት እንደዛ ለብሰው እንዴት እንደዛ ሆነ ሄዳሉ? ልበሱ እያልኩ አይደለም። ምን ነው ቤተ ክርስቲያን ስለብሱ ነጠላ ለብሳችሁ ስትወጡ ከነጡታችሁ አይደል የምትወጡት? ምን ነው ትረሱታላችሁ? እንዴ ታውቁ። ማስመሰልና መሆንን ነገሮችን ማለት አሁን ራሱ ዛሬ ገንዘብ እየተለመነ ነው ለቤተ ክርስቲያን ማሰሪያ ተብሎ እንዳለ ነጠላ ለብሰው ገብተዋል። ግቡና ያዋቸው። ልክ ያንን ሲጨርሱ ተገላልጠው እያሉ ይመጣሉ። ምንም ችግር የለባቸው። ጌታን በማስመሰል ማሸነፍ አይቻልም። ጌታን በማስመሰል ማምለክ አይቻልም። ይዋቸው ፔጃቸው ላይ ብትገቡ የሚያሳያቸው ነገር የሌለ ነው። ይህ ደግሞ ጌም ይልክልኛል። በማስመሰል ዋንጫ የበሉ ናቸው። ቢያንስ ጴንጤ የትም ሲሄዱ አያስመስልም። እዛም እንደዛው ናቸው። እዛም አለባበሳቸው የትም ቢሄዱ አያስመስሉም ጴንጤዎቹ። አሁን ሙስሊሞች ረመዳን ሲመጣ ሂጃብ የሚያደርጓት ነገር አለች። ልክ ረመዳን ሲወጣ ላፎንቴ አላላ ላፎንቴ አለ። ምንድን ነው ማስመሰሉን? ምን አመጣው? በቃ ክርስቶስ የሚያው ልብን ነው ልብስን አይደለም። እና ብዙ ጊዜ የምደነቀው ያ። ስለዚህ አሁን እየገባኝ ወንጌሉ እየገባኝ ሲሄድ
የሚኬደው ቸርች ለጌታ እንጂ ለሰው እንዳልሆነ ሲገባኝ አሁን አንደርስታንድ አድርጌያለሁ። የሰው ነገር አይሞቅ አይበርድ። ክርስቶስ ቤት ከገባ ምንም ነገር አይሞቅ አይበርድም፣ አይሞቅ አይበርድም። ለማስመሰል አትወደውም። ክርስቶስ አይቻልም። ኢየሱስን በማስመሰል መውደድ አይቻልም። ገባ? ጠዋት ቅዳሴ ከሰዓት ቢያንሴ አይነት ጭውታ አይሆንም። ስለዚህ መስተካከል ካለበት አሁንም ሶሻል ሚዲያ ላይ ደግሜ እናገራለሁ። የሚጣሉ ኦርቶዶክስ እህቶችን ወንድሞችን ሰብስባቸው አስታርቋቸው። እውነት ሶሻል ሚዲያ ተጠቃሚ ወንጌል ሰባኪ ነን የምትሉት እኔ ላልመለስ የጌታ ሆኛለሁ፣ የኢየሱስ ክርስቶስ ባሪያ ሆኛለሁ። ከዚህ በኋላ ወንጌል ነው የሚመቸኝ። ለሀገራችን ሰላም፣ ዘረኝነት የሌለበት ምን የሌለበት ፒውር ወንጌል ነው አሁን የሚመቸኝ። ፍርቱናዬ ሌላ ነገር የለኝም። እህቶች ሲባሉ እየገባችሁ ከምታባሉ አስታርቋቸው፣ አስታርቋቸው። እስቲ የጽድቅ ስራ ስሩ። እስቲ ተሳስታችሁም ቢሆን ለልመና ስትፈልጓቸው ነው አይደል ቸርች ማሰሪያ ምናምን፣ እስቲ አስታርቋቸው። እስቲ ሰላም እንዲፈጥሩ አድርጉ እና ያቺን ስላልኩኝ ቆርጠው ዮኒ ማኛ ላስላስ ጀመረ ብለው አሉ። እኔ ላስላስ የተውኩት ጌታ ነው ያስተውኝ፣ እኔ አይደለሁ። በእኔማ 15 ዓመት ዘግዝቄ ልሻለሁ። 15 ዓመት በእኔማ እሺ አይለኝም። እሺ አላለኝ። በእኔ ሄጄ ነው። ጌታ ነው ምንን የቀየረው፣ ላይፍን የቀየረው ኢየሱስ ይባላል። ድንቁ አምላክ ኢየሱስ ነው የቀየረኝ። ኢየሱስ ነው የቀየረኝ። ተግባባ? ስለዚህ ለእህቶቼ የምመኘው በቤታቸው ሆነው ሰላም ነገር እንዲሰብኩ፣ ሰላም ነገር እንዲያወሩ፣ በፍቅር እንዲነጋገሩ። ይህም በሶሻል ሚዲያ ላይ ሊባሉ መድረሳቸው አሮን ነው ዋይ። መቼም የእግዚአብሔር መንፈስ ነው ልትሉኝ አትችሉም። ማንም ወንድምና እህቶቼ የእግዚአብሔር መንፈስ አይደለም። ይሄ የዲያብሎስ መንገድ ነው። በተለይ አብዛኛው ሶሻል ሚዲያ ላይ ስትሰዳደቡ ያየሁት የኦርቶዶክስ ወንድምና እህቶች ናቸው። አብዛኛው ጣል በስሱ ጴንጤም አለበት፣ በስሱ ሙስሊምም አለበት። በአብዛኛው ግን ማን እንደሆነ ታውቃላችሁ? ኦርቶዶክስ። ማተቤን በማተቤ አልደራደርም የሚሉ የእንትና ልጅ እያሉ ይሰድበዋል። በማተቤ አልደራደርም የሚሉ የሚዘገንን ስድብ አላቸው። ስለዚህ ባካችሁ ቤተ ክርስቲያን እኮ አይወክሉም እንዲ ለምን ጴንጤ እንደዛ እያለ አይልም? አብዛኛው ኢቭን አሁን ልዕልቲ ተሳዳቢ ናት፣ አትሳደብም፣ ታበሽቃለች። የሚዘገንን ስድቦች ልዕልቲ የላትም። ሙሉ በሙሉም ታቆመዋለች ብዬ አስባለሁ። ወደፊት እግዚአብሔር ረድቷል። ልዕልቲ በፊት የነበርሽው በጌታ የነበርሽው ህይወት ዛሬም እሱ ይጎብኝሽ። ልዕልቲ እውነቴን ነው የምለው። አሁን ቀስ እየተለማመድሽው ኦኬ ሆነሽበታል። በዚህ ጉዳይ ኢትስ ኦኬ። ሰውን ማማት፣ ስለ ሰው ቢዝነስ ማግባት ኦኬ ሆኗል ብለሽ አስበሻል። ድሮ የምታመልኪውን አምላክ አስቢው። ጠላቶቻችሁን ውደዱ የሚለው ያ መስኪኑ ኢየሱስን አስቢ። ጠላቶቻችሁን ውደዱ፣ ግራ ሲመጣ ቀኝህን ስጥ የሚለውን አስቢው። እና ደግሞ ገንዘብ አትሰሪበት ልዕልቲ። እውነቱን ነው። ምንም አይነት እንደኔ እንኳን ቻፓ የምትሰሪበት አይደለም። በላስላስ ዘመን በደንብ ቻፓ ሰርቻለሁ። ክብሩ ይስፋ። በደንብ አድርጌ ግጬ ልሼ ገንዘብ ሰርቻለሁ። ማያሳስብ ገንዘብ ሰርቻለሁ። ግን ልዕልቲ ገንዘብም አትሰሪበት። ስለዚህ ወደ አምልኮ ቢቀየር ፔጅሽ መልካም ነው ብዬ አስባለሁ። ይጠቅምሻል።
ሰው እሱን ነገር አስቢበት። ምንም አትሰሪበትማ ቢዝነስ ጌም ተጫዋች አይደለሽም፣ ምን አይደለሽም። ስለዚህ ጥሩ የአምልኮ ነገሮች ቢሆኑ መልካም ነው። ልዕልቲ ዩ ስማርት ነሽ፣ ግን ትንሽ ነገሮች ሳታስቢው እየተንጋደደብሽ ነው። እየተንጋደደ ለእኛ ልክ ነን ብለን የምንለው ብዙ ጊዜ በእኛ ስለምናየው ነው። እኔ አሁን ልክ ነኝ ብዬ የማስበው የነበረው በእኔ ስለማየው ነው። በጌታ ፊት ስታደርገው ስለ ሌላ ሰው ክፉ ነገር የምታወራ ከሆነ በቃ ልክ አይደለንም አይልማ። ስለ ሌላ ሰው ክፉ ካወራን እግዚአብሔር አይፈቅደው፣ እግዚአብሔር አይለው። ስለዚህ ልዕልቲ ማሲስተር ወደ ጌታ ተመለሽ። ወደ ጌታ ምንም አይጠቅም ጭራሽ። እኔኑ ናፈከኝ ወደ ላስላስና በእውነት አልችልበት። ላርግ ብልም እሺ አይለኝ። አንደበቴ ጌታ ይዞታል። ልላስ ብልም እሺ አይለኝ። ውስጤ አይፈቅደው። እኔ ሁሉንም ከልቤ ነው ይቅርታ ያልኩት። እግዚአብሔር መሰከሬ፣ ከልቤ በሙሉ ይቅርታ የጠየቅኩት ከልቤ። ስለዚህ ልዕልቲ ያ ህይወት ለአንቺ መልካም አይደለም እና ልዕልቲሻ ወደ ጌታ ወደምትወጂው፣ ወደምታውቂው፣ ወደሚወድሽ ጌታ መስመሩን ቀየር ብታረጊው መልካም። አሁን ያስተማሩን እነ ዮኒ ማኛ ናቸው ብለው ብዙዎቹ ሲናገሩ ሰምሬያለሁ። አሁን ደግሞ ዮኒ ማኛው ወደ ጌታ የእግዚአብሔርን ቃል ተምረን ለማስተማር ነው የምፈልገው። ምን ልትሉ ነው የዛኔስ? ስለዚህ የምፈልገው ያንን ነው። ተግባባ? ከዚህ በኋላ የምፈልገው በእውነት የመጨረሻው ዘመን ነው። የመጨረሻው ዘመን ነው። ማንንም ልታስደስት አትችልም። የፈለገ ነገር ብታደርገው የሰው ልጅ ሰርግ ጥራው፣ ሀይፍዬ ደህና ነህ፣ ሰርግ ጠርተው አብልተኸው ሙሉ አብልተኸው ይኸውልህ ለምን ደህና ያበላበት ይኸውልህ ነገር ምን ያደርጋል ብሎ ተችቶ ነው የሚሄደው። ሙሉ ሰርግ ደግሰልህ ድግስ ጠርተኸው ላስላስ ተደርገ የምትሄድበት ነው። ኤኒቲንግ ብታደርግ የሰው ልጅ በአንተ ሊረካ አይችልም። ምንም ሳታደርግለት በነፃ የሚያረካ ሰው ሳይሆን ጌታ ኢየሱስ ይባላል። በነፃ ሸክምን ወስደ ኃጢአትን ወስደ ዘርግፈ ታንኪዩ ብለህ የምትሄደው ኢየሱስ ይባላል። ሸክማችሁ የገበደ በሙላ ወደ እኔ ኑ፣ ዝርግፍ ታንኪዩ ጌታ ዩጃ ብዝዳ ስራውላ አለቀ። ግን ኃጢአት የኔ የ15 ዓመት ከዛም በፊት ኃጢአተኛ ነኝ። ሙሉ ዘመኔን ኃጢአት የሰራው ሰውዬ ወስጄ ጌታ ይኸው ታንኪዩ እሺ አፕሪሺየት ዩ አምዳል እሺ ብሎ ተረከበኝ። ሰቅስቆ ተረከበኝ። ይሄን ሁላ በንጹህ ፍቅር ነው የተቀበለኝ። ደስ ብሎት ቅር ሳይለው ምን ሳይለው። የሰው ልጅስ ይቅርታ ብያለሁ ስትለው የረሳውን ልመሰለን እንዴ? አንተ እኮ ይልሃል አባቴ፣ አንተ እኔን አጋልጠ እዛ እንዲህ ብለኸኝ እኔ እምረሳ መሰለ ነው የሚለው የሰው ልጅ። ይቅርታ ብለው እንኳን ጌታ ግን ያለህን ነገር ወስደ ጥርግርግ አድርገ አሸክመው ታንኪዩ ተሰው ዩ ኒድ ጌታ ሆይ የግል አዳኝ አድርገኝ፣ አንተን ብቻ የግል አዳኝ አድርጌ ተቀበልኩ። በቃ ኃጢአት በሙሉ ዋሻ፣ ኃጢአት በሙሉ እልም። ይሄ ነው ጌታ የሚለየው። ለዛ ነው ኃጢአቴን በሙሉ ዘብዝፍ ምድር ላይ ያልተናገርኩት ቃላት የለም። እንደኔ አንጠፍጥፎ የሚፈልገውን የተናገረ በኢትዮጵያ ምድር ወደፊትም አይፈጠርም። ጥፍጥፍጥፍጥፍ አርጌ የምፈልገውን ሙልጭ አርጌ ሙልጭ አርጌ ጭርስ አርጌ ወደ ጌታ ተመስገን። እና
የኦርቶዶክስም የሙስሊም ወንድምና እህቶቼ ንቁ፣ ንቁ፣ ንቁ። ምንድን ነው የምትሄዱበት ትሬንድ ማለቂያ ያመጣል። ትሬንዳችሁ ያልቃል። ትሬንድ ያልቃል። ምን አይነት ትሬንድ? የስድድብ ትሬንድ ያልቃል። ለምን? እናንተ ፎከስ ያደረጋችሁ ስድቡ ላይ ነው። ቁም ነገሮች መምጣት አብረው መቻል አለባቸው። እኔ እኮ ቁም ነገሮች የማወራቸው ጊዜ በጣም ዘመናት አሉ። ሰዎች የኔን አባባል እያሉ የፈመሱበት አለ። የኔን አባባል ሳይሆን ዮኒ ማኛ በማለት ብቻ ላይክ የሚሰበስበዋሉ። ብራንዶኛ ያለው ማንም ውደድም ጥላው ተጽዕኖ ፈጣሪነቱ እንደ ዮኒ ማኛ የሚያክል ጠቅላይ ሚኒስትር የለው። ፋክት ያልሰራውበት የሚመስል ሞኝ ሰው ካለ ይመቸ። እኔ ግን አልነግርም። የኔ ምን ላይ እንዳለው ምን እንደሆነ ጌታ ያውቀው እንጂ ለሰው አልነግርም። ይዶንት ስፔሻሊ ላበሻ አትነግረው። ምን መስተፋቅር እንዲያሰራብህ ያለን ዱቄት ሊያደርግልህ። ዮኒ ማኛ ፍሪ ፉድ ነው የለው። የስ ምንም የለኝም። ስራ የለኝ፣ ምን የለኝ፣ ምን ወፍ የለኝም። ወፍ ነገር የለም። እናንተ ሀብታሞቹ እንተያይ፣ ገንዘብ እንተያይ፣ ሽቶ እንተያይ፣ ጫማ እንተያይ የምትሉ እኔ በባዶ እግር ነው የሚሄደው። እንዲሁም ነጠላ ጫማ ነው የማደርገው። የስ ስለዚህ እግዚአብሔር አምላክ ሲባርክ ታስተውላለህ። እግዚአብሔር አምላክ ሲባርክሽ ታስተውያለሽ፣ ታስተውያለሽ። ይሁኝሁኝ አይበዛም። ጌታ የባረከው ይሁኝሁኝ አያበዛም። ስለዚህ አሁንም የምነግራችሁ ለሌሎቻችሁ ይሁኝሁኝ የምታበዙ ሰዎች ትንሽ ለውጥ ስታመጡ መቆም መቀመጥ ያቃታችሁ ወንድምና እህቶቼ ተረጋጉ። ማይ ተረጋጉ። ነገሮች እንደፈለጋችሁት ላይሄድ ይችላል። ያብ ዜዶዬ ተረጋጉ። በእውነት የሚያረጋጋ አምላክ ነው ጌታ። ሰላም የሚሰጥ አምላክ ነው ጌታ። ሰላም ልታገኙ አልቻላችሁም። ምንድን ነው? አይዲያ ነው። ልክ አንዴ ብዙ ጊዜ ብታስቀምጥ ሮጣ ሙዙን ነው የምታነሳው። $1,000,000 የእድሜ ልኳን ሙዝ እንደሚገዛ አታውቅም። አበሻ አይዲያ ላይ ጭንቅላቱን አያሰራው። አብዛኛው አበሻ፣ ሁሉም እያልኩ አይደለም፣ ጽድት ያሉ ስማርት ሰዎች አሉ የሚሰሩ ሰክሰስ ያላቸው። አበሻ የጊዜዋን አንበሳ ነው የሚያያት። ዩዥዋሊ እዚህ ላይ ጊፍት የሚሰጥ ምናምን እንጂ ቲክታክ ብዙ ትሬንድ እና ገንዘብ እንደሚሰራ አብዛኛው አበሻ ያውቅም። እኔም አልነግርህም። ቢኮዝ ፊገርድ አውት ኢትስ ናት ማይ ቢዝነስ። ፊገርድ አውት ብዙ ገንዘብ ማግኛ መንገዶች ቲክታክ ፕላትፎርም አለ። when you read you will find out። ስለዚህ ብዙ ጊዜ የሚመስላቸው በትንንሽ እና በጥቃቅን ጊፍቶች ህይወት የሚመሰረት የሚመስላቸው። ልክ አሳ አጥማጅ ምን ማድረግ አለበት? አጠማመዱን ካሳየ you good for life። አብዛኛው አበሻ የሚመስለው እዚህ ላይ ተቀምጦ አንድ አበባ ስላለ ብቻ ሰክሰስ የሚያመጣ የሚመስሏቸው ሰዎች አሉ። there's a lot of things you can do። ብዙ ነገር አለ፣ ግን ምቀኛ ስለሆነ ተንኮል ስላለው ምን ስላለው መንገሩ አስፈላጊ አይደለም። I'm good። ስለዚህ ብዙዎቻችሁ ለተንኮል ስለምትሄዱ የቀኑን ስለምታስቡ
ሞር አይዲያ ቲክታክ ላይም ሆነ ዩቲዩብ ላይ፣ ፌስቡክ ላይ፣ ኢንስታግራም ላይ ገንዘብ እንደሚገኝ ዩ ዶንት ኢቨን ሉክ ኢት አፕ። ዴይ ሜክ ሚሊየንስ ኦፍ ዶላርስ። ሀበሻ ስለዛ ዲስከስ የሚያደርግ የለም። አያረግም እንዴ? ላስላሱ ማን ይላስለት? ትቀልዳለን እንዴ? ላስላሱን ማን ይላስለት? አባቴ ቁም ነገር መጥቶ ለማግኘት ብዙ ሲጥር አናይም። እና እኔ ደግሞ ፈታ እያልኩ ነው። ፈታም ብለው ለምን ይመስላል? ስለገባኝ ነው ጭውቴው፣ ስለገባኝ። እግዚአብሔር መልካም ነው። ማስተዋል ይስጣችሁ። እኔ የምላችሁ ለማናችሁም ወንድም እናቶች እግዚአብሔር ማስተዋል ይስጣችሁ። ጥበበኛ ሰው መቼም ቢሆን አይቸገርም። ጥበበኛ ሰው መቼም አትቸገርም። ጥበብ ሲኖር፣ ጥበብ የሌላችሁ ሰዎች ሁሌ እውነቴን ነው ናሆርዬ፣ ሁሌ የእናንተን ሰክሰስ ለማምጣት ትዋሻላችሁ፣ ትቀጥፋላችሁ፣ ልጅ ትክዳላችሁ፣ ቤተሰብ ትክዳላችሁ፣ ቤተሰብ ትሰድባላችሁ፣ ትዳራችሁን ትሰድባላችሁ፣ ትዳራችሁን ታዋርዳላችሁ። ሁሉ ነገራችሁን አዋርዳችሁ ነው ትንሽዬ ሳንቲም የምታገኙት። ከነ ክብራችሁ አትቆዩ፣ ከነ ክብራችሁ አትቆዩ። ይሲ መቀየር መልካም ነው ብዬ አስባለሁ። ሁሉም ቤተሰቡን አዋርደው፣ ልጆቹን አዋርደው፣ ልጆቻቸውን ክደው፣ ምናቸውን ክደው፣ በቃ ሁሉ ነገራቸውን ክደው፣ ራሳቸውንም ጭምር ክደው ነው ትንሽ ሳንቲም የሚያገኙት። ራሳቸውን ሆነው ያመጡት ነገር የለም። ስለዚህ አስተውል። ማስተዋል የሚመጣው ማስተዋል የሚሰጥ ጥበብ የሚሰጥ ማን ነው? ጌታ ብቻ ነው እያልኩ ነው። እግዚአብሔር አምላክ ብቻ ነው ጥበብ የሚሰጠው። ጥበብ የሚገኘው አምላክ ጋር ነው። ለሰለሞን ጥበብ ሰጠው እሱ። ለምን? የተረገመ ማህበረሰብ ስለሆነ። ለምን ተረገመ? ጌታን ስለማያመልክ፣ ሌላ አይደለም። ጌታን ስለማያመልክ። አሜሪካ ለምን ተባረከች? ከነስተቷ ብራቸው የሚለው ኢንጋድ ዊ ትረስት ነው የሚለው፣ በእግዚአብሔር እናምናለን ነው የሚለው። በእግዚአብሔር እናምናለን ብለህ ብር ላይ ብታትመው እንዴ አገሩ የሙስሊምም አይደል እንዴ? ለምንድን ነው በእግዚአብሔር አምናለሁ የምትለው እንዴ? ይኸው አፈነጠጠው ሀገሩን ፔንት ያደረገው ይላል። ለዚህ ነው ገንዘባቸው የተባረከው። ኢንጋድ ዊ ትረስት። በእግዚአብሔር የማምን መቼም አትዋቅም። አሜሪካ አልኩ እኮ የምትፈልገው ነገር አላት። ዓለም ላይ አለ የተባለ እውቀት አሜሪካ አለ። ፐርፌክቶ መሆኑ በጭራሽ። እምነታቸው ነው አኔል ነው እና ታቦት አለው ይላል። መጥቶ መንኩሶ በቃ ታሪክ የሰራ ነው። ኢንጋድ ዊ ትረስት የሚል የለ። ዛሬ ማናት? አርሴማ ናት። ጀለሴ ትባላል። አርሴማ ምን አርጋለች? አረ ታምረኛ ንጉስን እኮ አልፈልግም ብላ በሃይማኖቷ ለሃይማኖቷ የኖረች በድንግልና የኖረች ምናምን ብሎ ይጠቅሳል። የቱ ጋር ተጻፈ? የሆነ ቦታ ላይ ተጽፏል። አንብቤያለሁ ይላል። ክርስቶስ ሳምረ የሆነ አርመኒያን ምናምን ነገርና ግን በክንፎቿ ሁላ ከሲኦል ታወጣለች። ቀኗን አክብርላት ትባላል። ሌላስ እንደ የላበው ቢራ ከፈለግ ቅዱስ ጊዮርጊስ ቢራ አለ። እንዴት ስትለው ብትሰክርም 7 ሞተ ትነሳለህ፣ ጣጣ የለውም ይላል።
ምን ታዲያ እግዚአብሔር ቤት በኩል መንገድ ያገኝ? ቤት በኩል ይግባ። ኢትዮጵያ ላይ ቤት በኩል ይገባል። ቤት በኩል ታስገባዋል። ቤት በኩል ገብቶ ይታመን። ስለዚህ ኢትዮጵያ እየቆረቆዘች አፈር ከድሜ እሴ እንዴ ጭራቸው ያድናል ብሎ የሚለ ጺማቸው ነው። ጭራቸው ያድናል የሚባለው ማን ነው? ጺማቸው ያድናል የሚባለው ማን ናቸው? ጺማቸው ያድናል የሚባሉት ማን ናቸው? ጺማቸውም ያድነው አዌ ጺማቸው ያድናል ተብሎ እስካሁን ጺማቸው ይሸጣል። አዌ እኮ ከሞቱ በጣም ዘመናት አልፈዋል። እስካሁን ጺማቸው እያደገ ይሸጣል። ማብራዘር በጣም የከበደ ዘመን ላይ ያለ ነው። ጺማቸው እስካሁን ይሸጣል። ከሞቱ እሳቸው ዘመናት አልፈዋል። ጺማቸው ይሸቀልበታል። ትቀልዳለህ እንዴ? ታዲያ ክርስቶስ ቤት በኩል ይግባ፣ ቤት በኩል ይግባ ክርስቶስ። ስለዚህ ቆም ብለህ እንድታስብ የማያደርግ ነገር አለ። አንዳንድ ነገሮች እስቲ ላሳያችሁ። እኔ በማሳየት ማምን ሰው ነኝ። መረጃ ወዳለሁ። እኔ የቶማስ አይነት ነኝ። ምልክት ወዳለሁ። በጣም ይቅርታ አድርጉልኝ እና የቶማስ አይነት ባህሪ ያለኝ አይቼ አገላብጬ ነው የምቀበለው ወይ አልቀበልም እላለሁ። አይታችሁኛል። በሃይማኖቱም በፖለቲካውም በራሴ መንገድ ነው የሚሄደው። ማንንም አልከተልም። አሁን ግን የተከተልኩ ክርስቶስን ነው፣ ሰው አይደለም፣ ጴንጤን አይደለም የተከተልኩት። የግል አዳኝ አድርጌ የተቀበልኩት ኢየሱስ ይባላል። ምንም አንጃ ግራንጃ የማያስፈልገው ሸክማቸው የከበደ ሁላ ወደ እኔ ነው ያለ። ቀጥ ብዬ ነው እድሜ ለአቡነ ገብርኤል ቀጥ ብዬ ሄድኩ እና ይኸው አንደበቴ ሸራተን አድርጎ የእኔ ጌታ ኢየሱስ ክርስቶስ እንስማ። እግዚኦ የሚያስብል ነው። እግዚኦ ቅድስት አርሴማ ሳትወለድ ገና የቅድስት አርሴማ ታቦት ኢትዮጵያ ውስጥ በትንቢት ተቀርጾ ተገኝቷል። ገና ሳትወለድ ኢትዮጵያ እኮ ምን ተብሎ ይነገራል? ሌሎች ሀገሮች ሰማዕታትን ይገድላሉ፣ ኢትዮጵያ በክብር ትቀበላቸዋል። ሌሎች ይገድሏቸዋል፣ ኢትዮጵያ ታከብራቸዋለች። ሌሎች ያሰዷቸዋል፣ ኢትዮጵያ ውስጥ መጥተው ይነግሳሉ። ልድገሙ። የቅድስት አርሴማ ሳትወለድ ገና የቅድስት አርሴማ ታቦት ኢትዮጵያ ውስጥ በትንቢት ተቀርጾ ተገኝቷል። ገና ሳትወለድ አርሴማ አይደለችም። ግን ይሁን አሉ ኢትዮጵያ በክብር ትቀበላቸዋል። ሌሎቹ ይገሏቸዋል፣ ኢትዮጵያ በክብር ትቀበላለች። ኮንፊሊንግ እያደረጋችሁ ገና ሳትወለድ ሌላም ላምልክ ምን ላርግ የምትለው ገርኩ ምን ማኛው ዮኒ ማኛ ትንቢት ተናግሮ ነበር። ይህ ትንቢት ባይሰራልኝ ጥሩ ነበር። ትንቢቴ ግን ሰርተዋል። ተናግሬያለሁ አልተናገርኩም? ቴዲ ሐዋሳን ሙስሊምና ኦርቶዶክስ ላስ ያደርጉታል ብያለሁ አላልኩም?
ወደ ገደለው እንሂድ። በጣም ንጽጽር ኮምፓራቲቭ ሪሊጅን የሙስሊም ቤት በጣም እየደመቀ ነው። ከክርስቲያኖች ቤት ይልቅ በጣም ትልቅ ቁጥር የያዘው ትልቅ አዳማጭም ያለው የሙስሊም ቤት ነው። ስለዚህ ጀስት ያንን አጀንዳ ለማስቀየስ አንዳንድ ስራዎችን መስራት አለብን ብለው ኩፋሮች ተነስተዋል እና አጀንዳ ለማስቀየስ የፖለቲካ የነበሩ ሰዎች ወደዚህ እንደሚመጡ ተነግሮን ነበር አስቀድሞ ማለት ነው። እኛ ሁላችንም አዌርነሱ አለን እና አጀንዳ አስመጥተው ምናምን ነገር ወደዛ ጠርሮባቸው አጀንዳቸው ሲጠርባቸው ፖለቲከኞቹ ወደ ከፖለቲካ ወጥተው ወደኛ ለመምጣትና ሃይማኖታዊ ነገሮች ላይ ለማተኮር እያደረጉ ነው። እና እዛ አካባቢ ላይ ባትገቡ ጥሩ ነው። ለውስታዝ ይልሽና ከዛ በኋላ እነሱን እዛው ማስለም ነው ኢንሻአላህ። ሄድና ሲሞክረው ሄድና ያጥረገርገዋል በስድብ ስለሚሰዳደቡበት ቤት ማለት ይሄ በጣም ንጽጽር ኮምፓራቲቭ ሪሊጅን ዮኒ ማኛ አይተንብይ ችግር አለብኝ። እኔ አልተንብይ። እኔ ከተነበርኩ ብዙ አይቆይም እውነት ስለሆነ ማለት ነው። አሁን ደግሞ የሙስሊሙን ነው ይህን የሰማችሁት። የኦርቶዶክስም በቅርብ ትሰማላችሁ። ፕሮቴስታንቶች ምንም ቢያደርግ ቴዲ አዋሳን አይናገሩትም። ቃል ለምድር ለሰማይ ምንም ነገር ሪሊጅን የሙስሊም ቤት በጣም እየደመቀ ነው። ከክርስቲያኖች ቤት ይልቅ በጣም ትልቅ ቁጥር የያዘው ትልቅ አዳማጭም ያለው የሙስሊም ቤት ነው። ስለዚህ ጀስት ያንን አጀንዳ ለማስቀየስ አንዳንድ ስራዎችን መስራት አለብን ብለው ኩፋሮች ተነስተዋል እና አጀንዳ ለማስቀየስ የፖለቲካ ኩፋሮች ጀምረዋል። ኩፋሮች ማለት ክርስቲያኖችን ነው። ከሃዲ አላኔ ካደ ኩፋር ይባላል ወይም ከሃዲ ይባላል። በምን በእስልምና። ስለዚህ ይኸው ተሰብስበው ወደዚህ እንደሚመጡ ተነግሮን ነበር አስቀድሞ ማለት ነው። እኛ ሁላችንም አዌርነሱ አለን እና አጀንዳ አስመጥተው ምናምን ነገር ወደዛ። ስለዚህ ለቴዲ አዋሳ ንገሩልኝ። ወዳጄም ነው ወንድሜም ነው። ጠንክር፣ ይህን ነገር እንዳታቁ። መጥራት አለበት። መጥራት ማን አዳኝ እንደሆነ መጥራት አለበት። ማን ተረት ተረት እንደያዘ፣ ማን እውነተኛ አምላክ እንደያዘ መጥራት አለበት። ስለዚህ ይህን ነገር ለቴዲ አድርሱልኝ። 3 ቀን አላለፈውም ስናገር፣ ይኸው ጀምረውታል። ቴዲ ገና መጀመር ነው። ገና ብዙ ነገር አለ። ገና ብዙ ነገር ትባላለ። ለቴዶ ይህን ታደርሱልኝ አላችሁ። ሌላም አለኝ። ኢየሱስ ክርስቶስ ያማልዳል ያለው እኛ አባት ይባረክ ተሐድሶ አይደለም። ኢየሱስ ክርስቶስ ያማልዳል ያለው ፕሮቴስታንት አይደለም፣ ወንጌላውያን አይደለም፣ ሉተር አይደለም። ኢየሱስ ክርስቶስ ያማልዳል ያለው ኢየሱስ ክርስቶስ ያማልዳል ብሎ የነገረን ማን ነው ከተባለ ጳውሎስ ነው። እግዚአብሔር ይባርኩት። ኢየሱስ ክርስቶስ ያማልዳል ብሎ የነገረ ጴንጤ አይደለም፣ ማንም አይደለም። ኢየሱስ ክርስቶስ ያማልዳል ብሎ የተናገረው ጳውሎስ ነው። መጽሐፍ ቅዱስ ላይ ነው የጻፈው። ለሮሜ ሰዎች በተናገረው ለሌሎች ያማልዳል ያለው ተሐድሶ አይደለም። ኢየሱስ ክርስቶስ ያማልዳል ያለው ፕሮቴስታንት አይደለም፣ ወንጌላውያን አይደለም፣ ሉተር አይደለም። ኢየሱስ ክርስቶስ ያማልዳል ያለው ኢየሱስ ክርስቶስ ያማልዳል ብሎ የነገረን ማን ነው ከተባለ ጳውሎስ ነው። ጳውሎስ ነው። ቤተ ክርስቲያን እንግዲህ ይህንን ካለች እንደኔ የጳውሎስ መልእክት በሙሉ ማድረግ አለባት፣ ማስወገድ አለባት። ለውጣም አትጨርሰው የጳውሎስ መልእክት በሙሉ ማስወገድ አለባት። ይህንን ለማስተካከል አንዳንድ ሀሳቦች እንደለወጠች አይተናል። ለምሳሌ ኤፌሶን ምዕራፍ 1 ቁጥር 3 የጌታ ኢየሱስ ክርስቶስ አባትና አምላክ የሚለውን የጌታ ኢየሱስ ክርስቶስ አባት ብላ አስቀምጣለች። 2000 እትም ላይ ማየት ይቻላል። አድማጮቻችን እንዲከታተሉ ጋብዛለሁ። 2 ቆሮንቶስ ምዕራፍ 1 ቁጥር 3 ላይ የርኅራኄ አባት የመጽናናት አምላክ የጌታችን ኢየሱስ ክርስቶስ አባትና አምላክ ይባረክ የሚለውን አባት ብላ አስቀምጣለች። እንደገና ያው 2 ቆሮንቶስ ምዕራፍ 11 ቁጥር 31 ላይ ምን ይላል መሰላችሁ? ጳውሎስ ያም ጋር ሲናገር እንዳልዋሽ በመንፈስ የማገለግለው የጌታ ኢየሱስ
የክርስቶስ አባትና አምላክ እግዚአብሔር ምስክሬ ነው የሚለውን የጌታ ኢየሱስ ክርስቶስ አምላክ የሚለውን አስወጥታለች። ጴጥሮስ ላይ ያለውን አወጣለች። ጴጥሮስ ላይ ምን ይላል? ምን ያህል ነገር ከመጽሐፍ ቅዱስ እያወጡ መጽሐፍ ቅዱስን ምን ሊያደርጉ አስበዋል? አሳስተው ጽፈው ይሄ ምልጃ ከ1 እስከ 30 የተባሉትን ለማስገባት እየሰሩ ነው ያሉት። አይበላማ፣ ሽቀላ የለማ። ያ ሁላ ገዳማት የተባሉትን ሊፈርስ ነዋ፣ ባዶ ሊሆን ነዋ፣ የኢየሱስ ቤት ሊሆን ነዋ። ስለዚህ ዩ ሃቭ ቱ ቴክ ማ ከመጽሐፍ ቅዱስ ላይ እያወጣ ኢየሱስ ክርስቶስ አባት የሚለው በሙሉ እያወጣ ምን ታደርገዋለህ? ባዶ ታደርገዋለህ። ለምን? ምልጃ በሰው ለማድረግ በሞቱ ሰዎች ያማልዳሉ ብሎ ለማለት የሚሰራ ስራ ነው። ስሟቸው አባታችን። ኮፒ ሊንክ አድርጉ፣ ተደነቁ በደንብ። ቁጥር 3 ላይ መሰለኝ እሱም ያለው ምን ይላል? ኢየሱስ ክርስቶስ ከሙታን በመነሳቱ ለሕያው ተስፋ ለማይጠፋ እድፈትም ለሌለበት ለማያልፍ ርስት እንደ ምሕረቱ ብዛት ሁለተኛ የወለደን የጌታችን ኢየሱስ ክርስቶስ አባትና አምላክ ይባረክ ይላል። እሱንም ምንለዋለች? አባት ብላለች። ይኸው መጽሐፍ ቅዱስን የራሷን ትምህርት ለማስቀመጥ ስትል የእግዚአብሔርን ቃል ራሱ እየለወጠች ነው ያለችው። ቃል በቃል የሮሜ 8ን ይፈርዳል ስለኛ የሚማልደው የሚለውን ስለኛ የሚፈርደው ብለው አስቀምጠውታል። ብዙ መጽሐፍ ቅዱስ ላይ ነገሮች እያፋለሱ ማንን? ፍጡራንን ለማስገባት በፍጡራን ምልጃ ከሞቱ በኋላ እነዛ ሰዎች እንደሚያድኑ ፍታት የሚደረገው ለዛ ነው። በፍታት ሰው መንግስተ ሰማያት መግባት ይችላል አይችልም? እስቲ ዘግቡ። አንድ ሰው ማንም ኖርማል ሰው ጠይቁ። እስላምን ጠይቀው። እስላምን አንድ ሙስሊም አምጥተህ ጠይቀው። ሰው ከሞተ በኋላ ብትጸልይለት ወደ ገነት ጀነት ታስገቡታላችሁ ከሞተ በኋላ። ታዲያ ፍታት ለምን አስፈልገ? በኦርቶዶክስ ፍታት አለ። ባህል ነው፣ ማጭበርበሪያ መንገድ ነው፣ ገንዘብ መዝረፊያ ነው። ምን ያደርጋለሁ? ፍታት እንፍታለህና ምን ያደርጋለሁ? ገንዘብ ትሰጣለህ። ከፍለ ነው ፍታት የሚደረግ። ኢትስ ኦል አባውት መኒ። ቄስ ተጠርቶ ነው፣ ቄስ በልቶ ጠጥቶ ከዛ በኋላ ነው ሌላው ምዕመናን የሚበላው። ጠላው፣ ጠጁ፣ ውስኪ። አሁን ደግሞ ማህበር ሲባል በውስኪ ነው። ጠላና ጠጅ ራሱ ቀርቷል። ውስኪ ነው፣ ቢራ ነው፣ መጠጥ ነው። ምክንያቱም በዓላቶች ላይ የምናየው ነገር ማለት ነው። ቄሶች ሰክረው ነው የምናየው መንገድ ላይ ራይት። ስለዚህ ፍትሀት ገንዘብ የሚያስገኝበት ትልቁ መንገድ ስለሆነ ምን ያደርጋል? ገንዘብ ይሰሩበታል። ኤኒ ገንዘብ መስሪያ መንገድ ኦርቶዶክስ አባቶች ተጠቅመዋል። ገባኝ ሰው አለ ወይ? ከሞትኩ በኋላ የጣን ይጨስላል ይባላል፣ በግዕዝ ይነበብላል፣ ትድናል። ከዚህ ዲሉዥናል ነገር መውጣት አለብን። ቢያንስ ይህን እንኳን አታውቅም ብዬ አላስብም። ቢያንስ ይችን ነገር እንኳን ይሄ ልክ አይደለም አይልም። ያ ነው የሚያሳዝነኝ፣ በጣም የሚያሳዝነኝ በዛ ጉዳይ ነው። እግዚአብሔር አምላክ ልቦና ይስጠን ነው የምለው። ሌላስ ስድቡን ትደርሱበታላችሁ። እኔ እየተሳደብኩ ሳይሆን እውነት እየነገርኩ ነው። መብሸቅ ትችላለህ፣ መናደድ፣ መሳደብ ትችላለህ። አይዞ ምንም ችግር የለውም። መብት ነው። ብዙ የተጻፈ አለ። እሱን ብዙ ላሳያችሁ እችላለሁ። ሞተ እንኳን አድንሃለሁ ብለው የሚያስጸልዩልህ ዋት የሚያደርጉ ናቸው። ሞተ እንኳን
እግዚአብሔር ልቦና ይስጣቸው። ሌላ ምን ብለዋል እኚህ ሰው? ሌላም ብለዋል ወይ መድኃኔዓለም። እኔ እመቤታችን ስማ፣ እዚህ ጋር ደግሞ ስማቸው። እኚህ ሰው ጸሎት አድርጎ አባታችን፣ በእውነት ጸሎት አድርጎ መጽሐፍ ቅዱስ አንብቦ አባት፣ በእውነት ተረት ተረቱ ቢቆም ጥሩ ነው። ምን ይላሉ እስቲ ስሙ። እኔ እመቤታችን እንኳን በገሃድ አይተናል፣ እንደ አንድ ቀን በህልማችን አይተናል። በሞት ነው። እንዴት ያለች ውብ ናት! ፈጣሪ እንዴት አድርጎ ወደዳት! እንዴት ያለች መልከኛ ናት! መላእክት እኮ ሳስተውላታል። ለቅዱስ ሚካኤልና ለቅዱስ ገብርኤል ተመልከቱ። አዳምን ፈጥሬ የማድነው በዚች ነው ብሎ ከክንፋቸው ላይ ሳልላት ከምን ላይ ሳለላቸው? አዳምን ፈጥሬ የማድነው በዚች ነው ብሎ ከክንፋቸው ላይ ሳልላቸው። ስማኝ አባት፣ ከዘበነ እየባሱ ነው ፋዘር። ዘበነን እያስናቁ ነው። በእውነት እውነቴን ነው። ዘበነን እያስናቁ ነው ፋዘርዬ። ውድነት እንዴት ያለች መልከኛ ናት! መላእክት እኮ ሳስተውላታል። ለቅዱስ ሚካኤልና ለቅዱስ ገብርኤል ተመልከቱ። አዳምን ፈጥሬ የማድነው በዚች ነው ብሎ ከክንፋቸው ላይ ሳልላት ሰሎ ቢያሳየት ተመልከቱ። ከዚያ በኋላ ምን አለ በክንፉ ሲለ ኧረ ቶሎ ፍጠራት፣ ቶሎ ፍጠራት፣ ናፍቃናለች። ለእኛም እህት እንድትሆነን በንጽህና እንድትመስል ቶሎ ፍጠርልን። ይህ ስትፈጠር ሚካኤል መልአክ በክነፉ ጾራ የተባለች በዚህ በክነፉ ጾሮ በዚህ ክንፋቸው ላይ ስሎ አሳይቷቸዋል። እና ገና ሳያገኟት ነበር፣ ሳትወለድ ነበር የሚወዷት። በዚህ ዓለም ላይ የእመቤታችን ፍቅር እንደ ውሃ የፈሰሰለት ሰው የታደለ ነው። አባ ጊዮርጊስ እዚህ ነው ፍቅርሽ እንደ ወይንና እንደ ውሃ በልቤ ውስጥ ተቀላቅሏል። ወይንና ውሃ ከተቀላቀለ በኋላ ይሄ ወይን ነው። ምን ላድርግ? ጸጉሬ እንኳን አፍ አውጥቶ ቢዘምርልሽ አይበቃሽ ይላል። ጸጉሬ እንኳን አፍ አውጥቶ ቢዘምርልሽ አይበቃሽም። ቦረክት ልሻለሁ ይላል። ስሟ እግዚአብሔር እንዳከበረው የተመሰገነ ይሁን። እኔ እመቤታችን ይሄ ነው። አየህ፣ ይሄ አደባባይ የሚሰበክ ነው። የውሸት ተረት ስብከት። ገና አዳም ሳይፈጠር ተስላ ነበር ማርያም እመቤታችን ብሎ ይሰብካል። አሜን ነው ጨዋታው። ምንም ችግር የለው። እያንዳንዱን ነገር በተረት አለ። ኦርቶዶክስን ጴንጤ እያደረጉ ነው። እንዴት ጴንጤ አኑን? እንዴት አኑን ጴንጤ? እንዴት ጴንጤ አኑን? ብራዘር እንዴት ነው የማትሆነው? እንዴት አትሆንም? አሁን ይሄን ከአዳም በፊት ከነበረች ከታሰበላት ከተሳለች ኦልሬዲ ከታወቀች ስለ እሷ ነው መጽሐፍ ቅዱስ የሚናገረው ወይስ ስለ ኢየሱስ ነው? እና እጅግ ያሳዝናል። በነገራችን ላይ ውበት የሰው ልጅ ሁሉ ድንቅ ተደርጎ የተፈጠረ እንጂ ማርያም የተለየ መልከኛ አይደለችም። በመልክ ከሄድን እናታችን ቅድስት ድንግል ማርያም ባህሪው ነው የሰው ልጅ ሊያስወድደው የሚችለው። ትሁት እናት ናት። ትሁት እግዚአብሔር የቀባት ትሁት እናት፣ ትሁት ሴት ናት። ባህሪ እንጂ መልኳ አይደለም። መልኳን መርጦ አይደለም። በመልክ መርጦ አይደለም። ቅድስት ድንግል ማርያምን እግዚአብሔር የመረጣት መልኳን አይደለም። ስንት መልከኛ ዓለም ላይ ቁምልኝ የሚሰሩ ሴቶች አሉ። ቁምልኝ መልኳን አይደለም። ይህን እንኳን አያስተውሉም። እግዚአብሔር ልብን እንጂ መልክ የሚያይ አምላክ አይደለም። ለመልክማ ቲክታክ ላይ በፊልተር ሁሉም ቆንጆ ነው። በቲክታክ አስቀያሚ ሴት አታገኝም። ግደልን፣ አምጣ። አስቀያሚ ሴት በቲክታክ አምጣልኝ። እድሜ ለቻይና ፊልተር ላምጣው። ምን አይነት ፊልተር እንደሚጠቀሙ ያበሻ ሴት በሙሉ
ነይ እስቲ ገለቴ ነይ። የት ሄደ በመድኃኔዓለም? ነይ ገለቴ ፊልተርሽን ይዘሽ። የሀበሻ ሴቶች ፊልተር የት ሄደ? አየሄ እችም አለች። ምንድናት እች? ነው ይቺ አይደለች። የሆነች ነበረች ነጫጭባ ነጭ ሆነች ሴት እኔን ያልበሰለ የምታደርገኝ። አረ ነይ ገለቴ። እችም አይደለችም። እችም አይደለችም። ኦ ይቺ አይደለችም። እችም አለች ሌላ አይደለችም። አረ ነይ። የተወሰዷት ጌም ከስጫወት ስለቆየው ጠፋይ ሴትዮዋ። ተፈላልጫ አመጣታለሁ። ኒው ኢፌክትን ብዬ አታመልጭኝም። አረ ነይ አለ። ነይ 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 ነይ። የት ነሽ? አይደለሽ። የት ነኝ? አይደለም። ፌስ የት ሄዱ? ሴቶቹ እኮ በአንዴ ነው የሚያገኙት። እኛ እንሰቃይ እንጂ እንሰቃይ ወንዶቹ እንጂ። ኮፒ ሊንክ እያደረጋችሁ እቹት እናመጣችሁ። ነይ ይሄ ነኝ እንግዲህ። ይሁን በመዳ በስዬ ያለው ይሄ ነው። አበሻ ሴት በሙሉ ይሄ ነው። በዚህ ፊልተር አንድ አስቀያሚ አታገኝም። አበሻ ሴት አጮልቄ አቤት 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 አሰላ ፍርድ ቤት። ስለዚህ ባህሪያቸውስ ምንድን ነው ነው ጨዋታ። ባህሪያቸው ምን አይነት ነው? ስለዚህ ጌታ ልብን እንጂ መልክን የሚያይ አምላክ አይደለም። ልብን የሚመረምር አምላክ እናንተ ያላችሁት መልኳ እንዴት እንደሚያምር ውበቷ እንዴት እንደሚያምር እያለ ያወራላል። ስለ መልክ አለ። ለዚህ ነው የሚያምር ነጭ አምጥታችሁ ማርያም ብላችሁ የምትሉት። አይደለች ማርያም ብላችሁ የምታምር በዛ ዘመን እንዲያውም ብዙ አለባበሳቸው ብዙ ሻወር አለባበስ እንደዛ አይነት አለባበስ እንኳን የለም። እንደዛ ያማረ ከለርፉል ቲቪ ራሱ የመጣው በቅርብ ነው። እኛ ራሱ የነበረን ልጅ ሆነን የዛሬ 30 ዓመት ብዥ የሚል ቲቪ ነው የነበረን፣ ጥቁርና ነጭ። እናንተ በሶስተኛው ክፍለ ዘመን የነበረውን በደንብ ቢዩቲፉል አድርጋችሁ በደንብ አሳምራችሁ ነጭ አርጋችሁ እንዲህ አርጋ ልጇን አቅፋ እንዲህ ብላ ፎቶ ተነስታ አርጋችሁ አመጣችሁ። ምንም ሼም የላችሁ። በቅርቡ የዛሬ 30 ዓመት ብዥ የሚለው ባለ ቦርጫሙ ቲቪ ነበረ፣ በቦክስ በጫማ ጥፍ የሚሰራ ቴሌቪዥን። ይህ ቅርብ ትዝታ ነው። የና ወደ አባቶቻችንና እናቶቻችን ከሄደን ፎቶቸው ብላክ ኤንድ ዋይት ነው። የአባትና የእናቶቻችን ፎቶ ብላክ ኤንድ ዋይት። በሶስተኛው ክፍለ ዘመን ያለው የቅድስት ድንግል ማርያም ፎቶ አሁን ናት ብለው ያመጡብን ቁማራቸውን ሊበሉ ያማረበት